ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን። ኦልዌይስ ዲሲፕሊን ዊንስ። ዲሲፕሊን የሆነ ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቀሃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲሲፕሊን ነው። ሰው ወደደኝ ጠላኝ፣ I'm going to keep going, I'm going to keep being myself። ገባችሁ? ለቤተሰብ ስትል ዲሲፕሊን ሊኖርህ ይገባል። ከሁሉም በላይ ግን ለራስ ስትል ዲሲፕሊን ሊኖርህ ይገባል። because ዲሲፕሊን ነው ከአዘቅት የሚያወጣ፣ ማንም አይደለም ከአዘቅት የሚያወጣ። ዲሲፕሊን እራሱ ለስራ ያለህ ታታሪነት መቀጠልህ እኔ አሁን ስሜቴ አይቆጣጠረኝም። ልንገራችሁ፣ አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ፣ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም፣ ይከባድ ነው ምናምን ይለኛል። ግን who cares ዲሲፕሊን የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day so discipline